እስኪ ያለውን ነገር ሪያሊቲውን እውነታውን ከኔ አፍ እንደዚህ ተባለ ከሚባል እናንተ ራሳችሁ ብትሰሙት ዳይሬክት ራሱን እያወራሁት ምናምን ያው በእርግጥ እኔ እሱን እንትን ዩቲዩብ ላይ ሆነ ቲክቶክ ላይ ምናምን ማምጣት አልፈልግም። ለፕራይቬሲ ስል ደስ አይለኝም ማለት ለእነሱ ፕራይቬሲ ስል ማለት ነው። እኔ ነኝ ያው እኔ ሶሻል ሚዲያ ላይ እንዲወጥቻለሁ። እነሱን ግን እንደዚህ አይነት ነገር ውስጥ ማካተት አልፈልግም። ግን አንዳንዶቻችሁ ምናምን ያለማመን ነገርም ስላለ እና በቃ እስኪ እኔ እንዴት ተባለ ከምላችሁ ዳይሬክት ብትሰሙት ይሻላል ብዬ ነው እና ዛሬ ላመጣ ያሰብኩት ሰው ያው አባቴ ነው እና ከሱ ጋር እያወራን ሪከርድ አደርጋለሁ እና በቻልኩት መጠን የሱን ፊት አላስገባውም፣ ወይ ደግሞ የሱን ፊት ካገባብኝ በሆነ ነገር ለመሸፈን ምናምን እሞክራለሁኝ። እንዳልኳቸው ያው መደበቅ ሳይሆን ያው እሱን ማገለጥ እንዲማውጣት ምናምን ላይቭ ላይ ምናምን እንትን ቪዲዮ ላይ ምናምን አልፈልግም እና ባለፈው ከዚህ በፊት ያወራሁት ከፋዘር ጋር ያወራነውን ምናምን እኔ ስነግረው ላይ ሳምን ምናምን አይታችኋል። ግን አሳማኝ አይደለም ማለት እኔ በቃ እንዲሆን የምትፈልጉት ነገር ላይ በቃ በደንብ መታገል አለባችሁ እና በቃ እኔ በጣም ለማሳመን እየሞከርኩ ነው እሱን እና ብዙ ከዚህ በፊትም ያልነገርኩትን ብዙ ጥሩ ነገሮችን ምናምን አሁን አይኖ ባለፈው እንደዚ አይነት አስተሳሰብ ያመጣው እሱ በደንብ በቅርበት ስለማያውቀው ነው ይሳምን እና ብዙም ከመስራት ከምናምን እንትን ያለ ብቻ ብዙም እንደ ቁም ነገር ምናምን አያስበውም እና ያው ከዚህ በፊትም ያው ይሳም አንዳንድ የጣላቸው ነጥቦች አሉ ቲቪ ላይ ምናምን ቀርቡ ምናምን እና እሱን ነገር ወላጅ ያው አምርሮ ነው የያዘው እና ለዛም ነው ግን ብቻ አስረድቼዋለሁ በቻልኩት መጠን ፍላጎቴን ምናምን ነግሬዋለሁ እና አስብበትና ትነግረኛለህ ሌላም ብዬዋለሁ እና ዛሬ ደውዬለት እመጣለሁኝ እናወራለን በዚህ ጉዳይ ብዬዋለሁ እና እስኪ ለምን ሂጄ አውርቼው እንደዚህ ያለ ከማለት ራሱን ሪከርድ እያደረኩ ላሰማችሁ ብዬ ነው እና እኔ እንጃ እንግዲህ ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም በቃ አባቴ እንግዲህ እኔ ጥሩ ነው ብዬ የወደድኩትን ነገር ይወድልኛል ሁሌም ከጎኔ ነው፣ ሁሌም ሰፖርተሪ ነው፣ ሁሌም ደጋፊ እሱ ነው እና ለዛ ነው በቃ እሺ ያለኝንም የምቀጥልበት እምቢ ያለኝንም የምተወው ለዛ ነው እና ኢንሻላህ ጥሩ ነገር እየተመኛችሁ ጠብቁኝ እና አሁን ወደ ቤት ልሄድ ነው ሰፈር እና ቤት ሄጄ ከዛ ያለውን ነገር አስተካክዬ ደግሞ አብረን ምን ይሆናል። እስከዛ ግን ሰብስክራይብ ማድረግ አይረሳ። ቪዲዮ ሪከርድም ታርክሶች እንዳልኳችሁ የአይንም ፔጅ አንድ ላይ የያዛችሁ ፖስት አድርጉት። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ በዱአ እንግዲህ እንትን በሉኝ እና ዛሬ አባያን የለበስኩት በዱአ አግዙኝ። ሰፈር እንሂድና ደግሞ ያለውን ነገር አሳያችኋለሁ እና ቤት ውስጥ ለማውራት ምናምን ስለማይመች ብዙ ሰው ስለሚኖር ያው መኪና ውስጥ ነው የማወራው እና ጠርቼዋለሁኝ እና እስከዛ ጥሩ ነገር ተመኙልኝ። አይዊሽ እኔ በቃ ኢሳምን ቢያምንበት እና ኢሳምን ቢቀበለው ምናምን ደስ ይለኛል። ምክንያቱም እኔ ለኢሳም ጥሩ ነገር ሳይኖረኝ ቀርቶ ምናምን አይደለም። ያው የኢሳምን ሰዓት አለመገጣጠም እኔም ከዚህ በፊትም ብዙ ቁም ነገሮችን ከሱ ጋር ይሆናል ብዬ አስብ ነበረ። የሆነ ሰዓት ላይ ተስፋ ቆረጥኩኝ እና እንደዚህ አይነት ነገር ውስጥ ገባሁኝ። ያው እንዳላሰብኩት ነው እየሆነብኝ ያለው ግን ያው እኔ ብቻዬን መወሰን አልችልም። ወንድ ብሆን ታውቁታላችሁ መቼም ወንድ ልጅ ብሆን ቤተሰብም ፈቀደ አልፈቀደም ምናምን እንትን ይባላል። ግን ሴት ስትሆኑ ወላጅ መፍቀድ ግዴታ ነውና እነሱን ሳላሳምን ደግሞ በቃ ይሁን ምናምን ብሎ እንትን ማለት ከበደኝና ለዛ ነው ሐራም እንዳይሆንብኝ በማለት ነው በቻልኩት መጠን እሱን ለማሳመን እየሞከርኩት። በእርግጥ አዲስም ነገር ስለሆነበት ሊሆን ይችላል ፋዘርም እየገገመ ያለው ግን ኢንሻአላህ ዛሬ ጥሩ ነገር ይኖራል ብዬ ተስፋ አደርጋለሁ። ብቻ እስከዛው ሰብስክራይብ፣ ላይክ፣ ሼር በማድረግ ጠብቁ እና ዱአ አድርጉልኝ። ነገሮች እንዲስተካከሉ ነገሮች እንዲገሩልኝ ምናምን ዱአ አድርጉልኝ። እንግዲህ እንጠብቀውና ከዛ እንደሚሆን እናደርጋለን ሚለውን ሰማለን አብረን። አባቴ እንዴት ነሽ ኢክራም? ሰላም ነሽ ወይ? አለን አልሐምዱሊላህ። አይሆንብህ እንዴ? ደህና ነኝ። ደህና ነሽ አንቺ? ለማውራት የሚችል ነው። አይተው እንዴት ነሽ አንቺ? ደህና ነኝ። እንዴት ነህ? ጤናዬ ደህና ነኝ አልሐምዱሊላህ። አሁን እኮ ነኝ። ትንሽ ለውጥ አለኝ አሁን ደህና ነኝ። ቀጠሮም እየደረሰ ነው አሁን እንደ 10 ቀን ምናምን ቀረ። ለዛ ነው የሚቀረኝ አሁን እንግዲህ ካላህ ጋር ኢንሻአላህ
ደህናውን ዶክተር ይጠመኝ። ኧረ ወላሂ ሰበብ አድርጋ ያደነ ነው እሱ ነው። ልጆችም ዱዓ አድርጉልኝ፣ አልተቤቴም ዱዓ እያደረገች ነው። ዱዓ አድርጉልኝ። እንግዲህ ምላችሁ ያለውን ነገር እንግዲህ ያው በዱዓ ነው፣ በገንዘብ ብቻ ሳይሆን በዱዓ ነው። ኧረ ገንዘብ ብቻ አይሰራም። ገንዘብ ብቻ የምንወድ ከሆነ አይሆንም። ለሰበብ አድርጋ ያደነ እንዴት ነሽ አንቺስ? እንዴት ነሽ? ደህና ነሽ? ደህና ነኝ አልሐምዱሊላህ። ደህና ነኝ። ፀሐዩ ነበር እንዴ? ደህና ነኝ። ደህና ነኝ። እያረጀህ እኮ ነው። እንግዲህ አይቀርም። ለነገሩ እኛም እያረጀን ነው። እንኳን አይቀርም። እድሜያችን እኮ ብዙ አመት ሆነን እኮ እድሜያችን ሄዷል። አንድ 90 አልገባህም? 90 አራለሁ 90ማ ከገባሁ በቃ ምን ሆነ? ታልጋ ላይ መውረድ አልችልም ማለት ነው። 90 እድሜ ትጨምራለህ እኮ ብዬሽ ነው። ኧረ እኔ አልጨምርም ማለት አላህ የሰጠኝን ነው እንጂ የእኛን ስትጠየቅ ነው ብትጨምረው። አይሆንም። ያልተሰጠንን እድሜ እንደዚህ ናቸው ትላለህ። የእድሜ ጥሩ እድሜ ላይ ነው ያለሁት። መጨመርም አይቻልም መቀነስም አይቻልም። ሐራም ነው። ምን ላገኝ ነው? ኧረ የተሰጠንን እድሜማ አልሐምዱሊላህ ይሄን ያህል ኖርኩ ማለት ነው። መካድ እኮ ነው እድሜ መቀነስ። አዎ ጥሩ አይደለም። ያለኝን እድሜን ይሄን ያህል እድሜ ከወንድምም ከእናትም እድሜን ስለነገሩኝ እድሜን ማስታወሻ ላይ ስለተያዘ እድሜን ይያለው አልሐምዱሊላህ 60 ዓመት ላይ ነው። አይ ነው እንደምትጭምር አንተ ደግሞ መስሎ 60 ይወቀው ወላሂ እንደ 60 ይወቀው አንተ ወላሂ። አይ ተፈራ ጋር ላገናኝሽ አይደለም አይደለም ተፈራ ላገናኝሽ 50 አንተ መስሎ 53 ነኝ አላልከው እንዴ? ዝም ብዬ ነው እኔ ሐኪም ቤት እኮ። ኧረ ወላሂ አንተ ሰውዬ ዝም ብለህ 60 አትበል። አይደለም ተፈራ ጋር ላገናኝሽ። ተው አትደውል። አሁን ተው እኔ ምን ያደርግልኛል? ደውል ሌላ ጨዋታ እንዴ ልጅን ሰላም ነው ሰላም ነው አለን አልሐምዱሊላህ። እንዴ 60 ላይ 55 ምልሽ ነው እንዴ? እንደ 53 ነው ነው 55 መታወቂያ ላይ እንደውም ከ55 በታች እኮ አለ 55 አይሆንም። ወላሂ 55 ራሱ መታወቂያ ላይ አልሆነም ነው የምልሽ። በእድሜማ ሲሆን በኃይለ ሥላሴ ጊዜ 11 ዓመት እና ኃይለ ሥላሴ ወጡ ገና 20 ዓመታቸው እኮ ነው። 60 አላለም ቢስሚላ 60 አይሆንም። ወላሂ 60 አይሆንም። እንዴ አንተ ባለፈው ሲመጣ ወንድም 40 ምናምን ዓመት አልነበር እንዴ? የትኛው ትልቁ ወንድም ሲመጣ? ኧረ አይደለም ትንሹ ነው ያወናበር የቴቢ ሄደው። ኧረ ቢስሚላ 60 ማለት አይደለም። 60 ነው ዝም ብለህ ነው። ሲጀመር እድሜ ያስተውቃል። 60 ዓመት ሰውዬ አይደለም። ጠባቃ ነኝ። ሰውነቴ ቀጭን ነኝ። ጠባቃ ነኝ። ስተይኝ አሁን እንደው ይቺ መም እንትን አለችኝ እንጂ ከማንኛውም ወጣት ጋር ወላሂ ውዬ እገባለሁ። እፈለኩበት በሩጫ ብትይው በስራ ብትይው በማንኛውም ነገር ዲከመኝን ታከተኝን አላውቅም። እኔ እሱማ ጠንካራ ነው። ፀሐይ ቀጠለ። አይ ተይው ወደፊት እንጠጋ። ወደ ኋላ ነው ወደፊት እንዴት ወደ ኋላ ይሻላል። ወደ ኋላ ዛፋ ያትቺ ዛፋ አለች። ትንሽ ወጣ ወደ ፀሐይ እኮ በቃ ወደፊት ትንሽ ልበልልህ። ኧረ ይሻላል። ይኸው እንደዚህ ይኸው በቃ እና ደህና ነኝ። ምን አዲስ ነገር አለ? ባለፈው ያው ኢሳምን አግኝተው ነበረ ግን ያው ከዛም በኋላ ነው አውርቼ ነበረ። ምንም እንትን አላለም። ከዛ በኋላ ምን አዲስ ነገር አለ የተቀየረ? ያው ስለ ኢሳም ነግሬሃለሁ ከዚህ በፊትም ጥሩ ልጅ ምን እንደሆነ ያው ይሄንን መኪና የሚሰጠኝ እሱ እንደሆነ ምናምን ታውቃለህ። ያው አብረን የምንሰራው አብረን ከዜሮ ተነስተንም እዚህ እንደደረስን ምናምን ነግሬሃለሁ። ግን ታውቀዋለህም ግን ብዙ ቅርበትም ስለሌለህ ነው አውቃለሁ እንትን ያልከው ብዙ ኢሳምን እንዲህ እንደ ቁም ነገር ያላሰብከው ቀልድም ስለሚያበዛ ምናምንም ነው። አይኑ ግን ያለውን ነገር ላስረዳህ ምናምን ሞክሬያለሁ። ከዚህ በፊትም ለኢሳምም ነግሬዋለሁ። በእርግጥ ባለፈው ምን ነገር አይደለም እሱ ምናምን ብያለሁና አንተ ከዛኛው ልጅ ጋር ሙጭጭ ብለሃል። ምንድነው ሀሳብ ይቀየራል ወይስ እንደዛው ነው? ሀሳቡ እንዴት መሰለሽ ክራም፣ ኢሳም እርግጥ ጥሩ ልጅ ነው ግን ቀልደኛ ነው።
ቀልድ ያበዛል። ስራ እንኳን ጎበዝ ነበር፣ ቀልድ ያበዛል። ስለዚህ ምንድነው አሁን ትዳር ከሆነ ትዳር ነው። ይሄኛው ልጅ ደግሞ እንደማየው ከሆነ በጣም ጥሩ ልጅ ነው፣ ቁም ነገረኛ ነው። ለኛም ደግሞ አንዳንድ ነገሮችን ቁም ነገር እየሰራ ነው ያለው። ስለዚህ ትዳርን የመሰለ የለም። ትዳርሽን አንቺ ይሄ ልጅ ብትይዥና ወደ ትዳርሽ ብትገቢ ትዳርሽን ብትይዥ ጥሩ ነው ብዬ ነው እኔ የምገምተው። እሱማ ልክ ነህ እኮ ግን ያው ከረፈደ ሆነ የሂሳብ መምጣት እና እሱ እንደዚህ አይነት ነገር ማሰቡ ምናምን እንትን ብያለሁ። በእርግጥ ግን ያው አንድ መሰለሽ እስካሁን ድረስ ይሄ ልጅ ትዳር ይሆናል ብለሽ ጠብቀሽውም ነበር። ብዙ ነገር አብራችሁም ሰርታችሁ ነበር። ስለዚህ ወደ ትዳሩ ስላልገፋበት አሁን የኛው ልጅ ወደ ትዳር ዓለም ስላጠበቀ ትዳር ስለፈለገ እኔም ደግሞ አግብተሽ ትዳር ይዘሽ ያንቺን ደስታና ዓለም ማየት አለብኝ እና ይህ ልጅ ጥሩ ልጅ ነው እና እንዴት ነው ካሁን ቀደምም ያው ጠይቀሽውም ነበር ጠይቃንም ነበር 10 ዓመት በኋላ ነው ከዛን ወዲህ ምንም ነገር እንደማይሆን ነግሮናል ይጣላል። ስለዚህ ምንድነው እንግዲህ ሁልጊዜ ያንቺንም ደግሞ ሰዓትና እድሜ ማቃጠል ተገቢ አይደለም። በሰዓቱ አግብተሽ ትዳር ይዘሽ አበባም ደግሞ ማየት አለብሽ፣ ልጅ ወልደሽ ትዳር መያዝ አለብሽ። እኔ ይሄኛው ልጅ ወድጄዋለሁኝ፣ ደስ ብሎኛል። መሰለሽ አሁን እኔ እናንተን ሳሳድግ ከፍ ዝቅ ብዬ ለፍቼ ማስኜ ማሳደግኳችሁ የድሃ ቤተሰብ ልጅ ነሽ። እርግጥ ድሃ ማለት ሰርቶ የማይበላ ነው። ግን ሁላችንም ሰርተን ባልተቤቴም እኔም ሰርተን አሳድገናችኋል፣ አስተምረናችኋል፣ እዚህ አድርሰናችኋል። ስለዚህ ይሄ ነገር ገንዘብ ጉዳይ አይደለም። ገንዘብ ከተሰራ ይገኛል። የማይገኝበት ምክንያት የለውም። ትሰራላችሁ፣ ታገኛላችሁ። በቃ ዋናው ነገር ምንድነው? ፍቅር ነው፣ ትዳር ነው። ስለዚህ ወደ ትዳር ዓለም መርታችሁ ትዳራችሁን ብትይዙ እኔም ደስተኛ ሆናለሁኝ። ልጁም ደግሞ ባለ ቁም ነገረኛ ነው። ቁም ነገረኛ ልጅ ነው። ያው በብዙ ነገር ያው ረድቶናልም። ያው እስካሁን ድረስ ቆይተሻል። ቪዛሽ መጥቷል። ቪዛሽን አስተካክለሽ ከዚህ በኋላ ያለው ነገር ቪዛሽን ታስተካክላለሽ፣ ኒካሽን ትተሳሰራላችሁ። ከዚህ ከልጅ ጋር ያለውን ነገር ኒካሽን ተሳስራችሁ ወደ ትዳር ዓለም መቀጠል ነው። ኢሳም ይህን ያህል ጊዜ ቆይቷል። እስካሁን ድረስ የት ነበረ? በዛሬ በነገ እያለ ሊቀልድ ስለሚያበዛ ጊዜን አቃጥሏል። እስካሁን ሆኖ ቢሆን ኑሮ ያንድ ልጅ ወደ ልጅ በተሰጠው ነበር። ስለዚህ ስለማይሆንሽ ሁኔታውን ስላየሁት ወደፊት ያለውን ነገር ከዚህ ከልጅ ጋራ ትዳርሽን እንድትቀጥይ ነው የምፈልገው። ሌላ እንኳን ተጨማሪ ነገር የለኝም። አሁን እኮ አባቴ እኔ እኮ እየከበደኝ ያለው ምን መሰለህ፣ አሁን ብዙ ሰውም አልረዳ ያለው ማለት ነው። አሁን አብረን መስራታችንን ሰው የሚያየው ማለት ነው፣ አብረን እንደመስራታችንን አብረን ማደጋችንን እና አሁን እሱ በቃ ይሄ ያለችው እንትን ብሎ አይደለ ይችላል መኪና ገዝቶ የሰጠኝ ምናምን እና በቃ ሲል በቃ ከዚህ በላይ በቃ እኔ አሁን ያኛው ያስብልኛል፣ ያኛው ቁም ነገር ያስባል ምናምን ነገር ስል ትዳር ምናምን ፈልገው ያኛው ነው የሚያስብልኝ ምናምን ያኛው ነው ስላቸው ብዙ ሰዎች ያው ኢሳምም እኮ ቁም ነገር ባያስብ እንደዚህ መኪና ምናምን አምጥቶ አይሰጥሽም ነበር። ቅድሚያ ሰጥቶ ላንቺ ከምንም ላንቺ ነው ቅድሚያ ይሰጣሽ እና ያስብልሻል፣ ይወድሻል። አሁን ደግሞ እንደሚወድሽ ተገልጾልሻል ነው ሰው የሚለኝ ማለት ነው።
እኔ ደግሞ በቃ ኦልሬዲ እስከዛሬ እንግዲህ ሳምን ካወኩት 3 አመት 4 አመት ሊሆነኝ ነው አይደለ? ይሄን ያህል ጊዜ ምናምን ባይ ምንም ነገር ተስፋ አጣሁበት። ከዛ በቃ ተስፋ ሳጣ እኔ ምንም አማራጭ የለኝም። አጠገቤ የነበረ ሰው ያኛው ልጅ ነበረ። እሱ ደግሞ ቁም ነገር ስለሚያስብ ትዳርም ስለሚያስብ እና ቤተሰቤንም ስለሚወድልኝ እናንተን ያው አንተንም በቃ ምናምን ስለሚደግፍ ምናምን ነገር በቃ ቁም ነገረኛ ልጅ ነው ብዬ እኔ ወደዛኛው አይደለሁ እና ይሄን ሁሉ እርምጃ እዚህ ድረስ ከደረስኩ በኋላ ይሳም መጀመሪያ ቅድሚያ ልስጥ ያልኩትን ለስራ ለምናምን ነበረ እና በቃ ይሄው በእግርሽም ስትሄጂ ስትንከራተቺ ሳይሽ ምናምን ነው ይሄን መኪናም ከኔ ቅርብዬ የገዛሁልሽም ምንም እንትን ያልኩትም እና ያለውን ነገር አስተካክዬ ከዛ በኋላ ወደ ቁም ነገር ልገባ ነበር የነበረው ምናምን ነው የሚለው ይሳም እና አሁን ላይ እዚህ ሰርተን መለወጥ እየቻለን እዚህ አብረን መሆን እየቻለን ለምን ትሄጃለሽ እኔን ትተሽኝ ነው እና እኔ አሁን በቃ እየከበደኝ ያለው የዚህ በቃ ያረገልኝ ይሄ መኪናም ይሄ ምናምንም ነው ገባ ማረጉ እንዳለ ሆኖ ማረጉ ጥሩ ነው አርጓል አብራችሁ ሰርታችኋል አብራችሁ እዚህ ደርሳችኋል አብሮ መስራቱ ብቻ አይደለም እኮ አብሮ መስራቱ ብቻ ሳይሆን አብሮ መስራት ከሆነ አብሮ ወደ ትዳር ዓለም መሰየም ነበር ትዳር ከሌለ ብትሰሪው ምን ዋጋ አለው ትዳር ተይዞ ነው ገንዘብ የሚሰበሰበው ገንዘብ የሚያዘው ያንቺን ሰዓትና ያንቺን ጊዜ የሚያቃጥል ከሆነ ምን ያደርጋል ምንም አይሰራም ስለዚህ ያለውን ነገር አሁን የሱ ነገር እስካሁን ድረስ ሰርታችኋል አልহামዱሊላህ አሁን ያለው ነገር ምንድነው አቋምሽን አስተካክለሽ ወደዚህ ወደ ልጅ ለኛም ብዙ ነገር ብዙ ውለታ ውሎልናል ትዳርሽን ከሱ ጋር ያው ቢዛውም ስለመጣ እሱን አስተካክለሽ ትዳርሽን ወደሱ ጋር ባንድ ሆናችሁ ትዳራችሁን መምራት አለባችሁ ደክማችኋል አብራችሁ ለፍታችኋል ቃን እየቆጠረ ነው የሚሄደው 1 2 3 እያለ ነው የሚሄደውና ምንድነው ወደ ትዳር ዓለሙ አልገፋበት ካለ የኛው ላይ ትዳርሽን ያዥና እሱ ላይ እንትን በይ መኪና ነው ወስዳለሁ ካለ ይሰድ ልጅ መወለዱ በሰዓቱ ነው ጥሩ ሊማፍራቱ ነው ጥሩ ትዳር መያዙ ነው ጥሩ ገና ብዙ 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 ነገር ይጠብቅሻል ወጥቷል ስለዚህ የመኪናው ማለት ከወስዳለሁ ካለ ይሰድ እሱም አለስተን ሰላም ቢብሎኛል እኮ ግን ኢሳም ማን ልመልስልህ ስለውም እምቢ ብሎኛል ያው ሰው ግን በቃ መኪና ምናምን ሰጥቶሽ ምናምን ነገር ነው የሚለው ይሁን እንግዲህ ምን ይደረግ ታዲያ ስለዚህ ምንድነው እስካሁን ድረስ ቁጭ ብሎ ቆየ ቀደም ብሎ ወይ ደግሞ ይሄ ነገር ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ብሎ ካንቺም ጋር ጨርሶ ከኛም ጋር ቢጨርስ ነው እስካሁን ካስተሳሰረን ወደ ትዳር ዓለም እንድትገቡ እናደርግ ነበር ስለዚህ የዛሬ 10 አመት 15 አመት እያለ ሚል ከሆነ ይሄ እድሜ በገፋ ቁጥር ልጅ መውለድም አይቻልም ገንዘብ መያዝም አይቻልም ስለዚህ አሁን ነው ባሁኑ ነው ሰዓት ነው መራራጥም መውለድም ያለበት ትዳር መያዝ ያለበት አሁን ነው ፈዝጭ ገንዘብ ብቻ እኮ ገንዘብ ይገኛል ይጠፋልም ይለማልም ይመጣልም ይሄዳል ዋናው ለሰው ልጅ ምንድነው ኢማን ነው አልহামዱሊላህ ካልሽ ስለዚህ ምንም የምታጭበት መንገድ የለም ምን ጊዜም ታገኛለሽ አልহামዱሊላህ ዛሬሽን ብትሽ ጥሩ ነው ብዬ ነው የማስበው ተስማምተናል በቃ የኢሳም ጉዳይ በዚህ ቀደም አረ ሰው ምን ይለናል እሺ እኛ ሲሆን የሰማ ሰው ምን ይለናል ግድ የለም አትሂጂ አብሮ መኖር ይሻለናል እባክሽ አትሂጂ